እሺ እርግጠኛ ነሽ ፈስተሽ አታውቂም ጓደኞቼ እስኪ ማይልኝ ማርያም ድምኬን ፈሻለቅም እንደዛ አንደበት ማለው እስካላት ወብለቀሩ ለታከማድራጎት ሰላም ውድና የተከበራችሁ የጽጌና የኤርሚ ቤተሰቦች እንዴት ሰነበታችሁ? ዛሬ አንድ ለየት ባለ ፕሮግራም ተከስተናል። በቅድሚያ ግን ሰላም ትባላችሁ። ሰላም ኩብራት ደንበኞች ቤተሰቦቻችን እንዴት ናችሁ? እኛ ለእግዚአብሔር ይመስገን። እንግዲህ አሁን ከውድ ባሌ መተናል ማለት ነው። አዎ ዛሬ ለየት ያለ ፕሮግራም ለእናንተ ይዘንላችሁ መተናል። ፕሮግራሙ ምንድነው? ዛሬ እኔና ጽጌ ስለራሳችን አንዳንድ ነገር እርስ በርስ እንጠያየቃለን። ያው ኢንተርቪው ማለት ነው። እንደ ዛሬ ላይ ፍቅረኛ ሳንሆን እንደዚሁ እኔ አንቺን መጠየቅ የምፈልገው ነገር ጠይቅሻለሁ፣ አንቺ እኔን መጠየቅ የምትፈልጊው ነገር በሙሉ ትጠይቅኛለሽ እና ዛሬ በሰፊው አብረን እንቆያለን። እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ቫይራል እንዲወጣ ላይክ እያደረጋችሁ ይሄንን ቪዲዮ ለ5 ለ10 ሰው ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩን። መልካም ቆይታ። አንደበት ማለው እስካላት ወብለቀሩ ለታከማድራጎት ያው እንግዲህ ዛሬ የመጣንበት ዋነኛ ዓላማ እርስ በርሳችን ልንጠያየቅ ነው። እንግዲህ በቅድሚያ እድሉን እንሰጥሻለሁ። አንቺ ደስ ያለሽን ነገር ከኔ የማይመችሽን በቃ ሳትፈሪ ፍሪ ሆነሽ ኤርሚ ይሄን ነገር ባያደርግ አሪፍ ነበረ፣ ይሄንንም ሲያደርግ ደስ አይለኝም የምትያቸውን አሪፍ የሆኑ ጥያቄዎችን መጠየቅ ትችያለሽ። ቅድሚያ እድሉን ሰጥተናታል። እሺ እንግዲህ ቤተሰቦቻችን ከኤርሚ የምመቸኝ ነገር ሰው ያከብራል። የሆነ ከካሜራ ጀርባ ራሱ ተከባከቡ ነው የሚባለው። የሆነ አብዛኛው ላይ ሶሻል ሚዲያ የምናየው ነገር ጥሩ አይደለም ወይ ደግሞ አናምንም ይላሉ አንዳንድ ሰዎች እና እኔ እግዚአብሔር ይመስገን እንደዛ እንደተወራ አይደለም። ስቀጥል ደግሞ ይናደዳል የምጠላበት ነገር ወደምን የምናደደው ማለት ነው። በእርግጥ እያናደደች ነው። እኔ የምናደደው እንጂ መናደድ ፈልጌ አይደለም። ልጅቷ በጣም አናዳጅ ናት። ሲቀጥል ደግሞ ከካሜራ ጀርባ ላልሽው አመሰግናለሁ። አብዛኛው ለሚዲያ ነው የምታሽቃብጡት እንደዚህ ነው ይሉኝ ነበር። እንግዲህ በእነሱ ፊት ከመሰከርሽልኝ እዛ ትልቅ ሪስክ ነው። እኔ ይሄ አምንበታለሁ። ከካሜራ ጀርባ ሁሉ ጊዜን የምናሳልፈው የራሳችን የምንለው ጊዜ እናሳልፋለን። ልክ እንደ ፍቅረኛ እንደባልና ለሱ በጣም ነው የምወድለት ማለት ነው። ስቀጥል ደግሞ የምጠላበት ነገር በትንሽ ነገር ያው እንትን ይሆናል፣ ይናደዳል። ያ ነገር ትንሽ ትግስት ብታስተምሩት። ያው ቤተሰብ እንግዲህ ሁሉን አሟልቶ አይሰጥም። በእርግጥ አብዛኞቻችን ትንሽ ነገር ያናድደናል፣ በትንሽ ነገር እንደሰታለን። ያ ደግሞ እንድታቂውና ካንቺ ጋር የሚኖር ባህሪ ነው። ኤርሚ በትንሽ ነገር ይናደዳል ካለሽ ያው በትንሽ ነገር አታናጅኝ፣ የሚያናድደኝ ነገር መተው ነው አንዱ ይሄ ነው። አረ ጋይስ ያው ተዋለው እየተወኩ ነው፣ ግን ደግሞ መተው እየሞከርኩ ነው። ያው እንግዲህ እኔ ተናዳጅ ከሆንኩ እሷ አናዳጅ መሆኗን በደንብ ወቁልኝ። አይ ያካ አይደለም። በእርግጥ ኤርሚ ማለት ጥሩ ሰው ነው፣ እግዚአብሔር ይመስገን። አብዛኛው በሶሻል ሚዲያ ይሄ ብቻ ነው ፍቅራችሁ ወይ ደግሞ እንደዚህ ነው ምናምን ብዙ ነገር ይላሉና ግን ደግሞ እስካሁን የቆየው ነው እግዚአብሔር ይመስገን። እስካሁን ጥሩ ሰው ነው፣ ለኔ መልካም ሰው ነው። በእርግጥ ያው በሶሻል ሚዲያ መምኮል እነሱ ምርጥ ሰው፣ መልካም ሰው፣ መካሪያቸው፣ አስተማሪያቸው ነኝ እንደ ድሮ ከሆነ አሁን ላይ ካልተቀየራችሁ ማለት ነው አይደለም። እሺ እንግዲህ አሁኑ እድሉ ለውድ ባሌ እንስጠው ማለት ነው። የኔ ውድ ከኔ የምትጠላውና ከኔ የምትወደው ነገርስ ምንድነው? ያው እንግዲህ ከሚስቴ በጣም የምወድላት ነገር ብዙ ነው። እንደዛም ሆኖ ደግሞ ከዛ ሁሉ አንድ በጣም የምጠላው ነገር አለ። በእርግጥ በቃ ትትናሽ፣ ሰው አክባሪነትሽ። ጽጌ ማለት በቃ የፈጣሪ ስጦታዬ ለኔ በቃ በረከቴ ናት ብዬ ነው የማስበውና ግን አንድ በጣም ደስ የማይለኝ ነገር አለ ከሷ። የሆነ ጓደኞቼም ሲመጡ ሆነ እንግዳ ሲመጣ ፈስ የምትፈሰው ነገር አለ። በቃ ያንን ነገር ብታቆም በጣም ስማርት ነበረች ለኔ እና አሁን ያ ነገር ትንሽ ደስ እያለኝ አይደለም። እንግዲህ ከእናንተ ከቤተሰቦች የሚደበቅ ነገር አይደለም። እውነቱን እንንገራቸው ያለውን ነገር። እነሱ ማለት እኛ ነን፣ እኛ ጋር ያለ ነገር እነሱ ጋር አለ እና ያው እንግዳ ሲመጣ ፈስ የምትፈሰው ነገር አለ። ምንድነው እኮ ያ እኔ ከምጠላው ጀመርኩ። በነገራችን ላይ ይሄ ነገር ፌር አልነበረም። ሰው ከሚወደው ነበር መጀመሪያ ያለበት፣ ግን ከምጠላው ጀመርኩኝ። እና ይሄን ነገር ብታስተካክልኝ የኔ ውድ ሚስት በጣም ልዩ ነበር። ምንድነው እና ለማስተካከል ሞክሪ። አስተካክለሽም እንደምታሳይኝ ተስፋ አለኝ።
እና ደግሞ አንዳንድ ነገር ንገራቸው። ላ ቀልቶውና ስሬስ ላይ እዚህ ጋር የህይወታችን እናወራለን ብለን የመጣህ አዎ በነገራችን ይሄን ቪዲዮ እንዲቀረጽ የፈለኩት እኔ ነኝና አንዳንድ ነገር ስለራሳችን ለእናንተ ማውራት ስለፈለግን ነው። እና ያው ንገራቸው ይሄ እኮ ኖርማል ነገር ነው መቼም የማይፈሳ የለም ሁሉ ይፈሳሉ ግን ሰው ማለትና እንግዳ ጋር መሆኑ ነው ትንሽ እኔ የደበረኝ ላ ስሬሶ ነው እኮ ስሬሶኝ እኮ ነው እያወራ ያለው ስለዚህ ንገራቸው ግልጽ አድርጊልኝ ያኔ ለምን እንደምትፈሽ የመፍሳት ገዝ ታስረዳቸው ላ እዚህ ጋር አስቀም እዚህ ጋር እንቀጥላለን خلاص ይቆርጥና እንደገና ለምን ነው የማይቀርም ለምን ነው እንደገና የምንፖስተው በቃ ቤተሰቦች ማለት እኔ ናቸው አይደል የኛ ቤተሰቦች ላቃለው ግን ደግሞ ማይሆን እዚህ ጋር ማይሆን ነገር እየተናገርክ እንዴት ነው የምትቀርገው ይሄ እኮ ማይሆን ነገር አይደለም በቃ አይ ከኔ የማትወደውና ከኔ የምትወደው ነው አይደል የተባባልነው መጀመሪያ ቪዲዮ ስንጀምር ታኔ ማይሆን ነገር ተናገር ብያለሁ እኔ ትክክለኛ ምን ኖሮ ነው እንጂ እኮ ታዲያ እኮ ምን ኖሮ ነው አሁን ትላንትና ጓደኞቼ መጣው አረ እንደውም እንዲህ ነው ጓደኞቼ መጣ አፈሳሽ ብለው በቃ እውነታው ነው ይሄን ግልጽ ነው ላ ምንድነው እውነታው እዚህ ጋር እኮ እንቀጣለን ብለን የመጣን ከዛ ላይ ደግሞ ማይሆን ነገር አትናገር ወይ ደግሞ ደልተውና እንደገና ንግረት ለምንድነው የሚደለተው ይሄ ቤተሰብ አለማክበር ቪዲዮ ደልት ማለት ምክንያቱም እነሱ ማለት ማይሆን ነገር እየተናገርክ ቤተሰብ ማክበር ወይ ደግሞ እዚህ ጋር ነው ለቀልድ ከሆነ ተውና አሰሬስ ልናወራ ላ ይሄ ቀልድ ምናምን ሳይሆን እኔ በቃ ጓደኞችም እንደዚህ ጥሩ አይደለም እያሉ ነበር ሸሚዟቸው ነው ስለዚህ አንቺም በቃ አስተካክላለሁ ነው ይባለው ደግሞ ባል ሲመክር ሚስቱን በቃ አሻሽላለሁ አስተካክላለሁ ታዲያ ያረኩት ነገር ከሆነ ነው አሻሽላለሁ የምትለው እንጂ ማይሆን ነገር እየተናገርክ ከሆነ እዚህ ጋር ይሄ ማይሆን ነገር አይደለም ግልጹ ነገራቸው በቃ ምን ያነሳሳሽ ማውቀም ፈልገው ነው እሱ ላ ሰረስ ላይ እያነደድኩኝ ነው የምር ቀልድ እዚህ ጋር ቀልድ ከሆነ ተናገኝና ምናወራው ነገር አውጥተን እንጨርስ እኮ ነው አሁን ካንቺ እኮ በጣም ብዙ ሞዶ ነገር አለ ጽጌ ማለት በቃ ጓደኞቼ ምናምን ሲመጡ በቃ በፈገግታ ነው የምትቀበለው ያ ነገር ደስ ይለኛል ግን አለ አንዳንድ ጊዜ የሆነ በቃ የሚያስደብር ነገር ታደርጊያለሽና እሱ ነገር ብታቆሚ አሪፍ ነበር ምን ነው የምርክና እንዴው እኔ ንገራቸው አስረጅልኝ ላ ማይሆን ነገር ዝገራት ነገር ታዲያ እንዴት እንደምነግር ይሄ እኮ ማይሆን ነገር አይደለም በቃ የሚፈጠር ያለ የሚኖር ነገር አይደል እንዴ ምንድነው ምን አለው ይሄ እኮ ሁሉ ቪዲዮ ነው ያወጣለው ፈስቸቃለሁ አው ጓደኞቼ ይፈሳለሽ ቪዲዮን የሚያወጥ ለራሱ ሁሉም ይፈሳሉ በቃ ይሄ ልትበስተው ነው ይሄ እንደዚህ ያወራ ልትበስተው ነው ለምንድነው ማልፖስተው እኛ ማለት ቤተሰቦቻችን አንድ ነን ስለዚህ ላ እኔ አንድ ናችሁ እኮ አንድ አይደላችሁም እኮ አላልኩም ግን ደግሞ እዚህ ጋር ማይሆን ነገር ያወራህ ነው ስለዚህ አስተካክልና የምታወራው ነገር አወራ ችግር የለው እና ቀርጠው ለምንድነው የሚቋረጠው አርሚኒ ይሄን ነው ማርያም ለምንድነው ይሄማ ቤተሰብ አለማክበር ንቀ ምን ማለት ነው ቤተሰቦችሽ እንትን ያለሽ ማለት ነው ሞጾ እንትን ላለፈሻለው እኔ እፈሳለሁ ደግሞ አስተካክል የምራት ሰቀ ምን ሆነ ነው ይሳቀው አይደለም አሁን ተነስተሽ ብትሄጂ ኢንተርቪው ማቋረጥ ሰው አለማክበር ለቤተሰብ ክብር አለመኖር ነው ቤተሰብ እኔ ደግሞ ነገር እየተናገርክ ለምንድነው እዚህ መቀመጠው ወር ምን ነው እሺ እርግጠኛ ነሽ ፈስተሽ አታውቂም ጓደኞቼ እስኪ ማይልኝ ማርያም ዲም ከሌ ፈሻለቅም እንደዛም ሆኖ ነው ቢስማ ጋይስ እንኳን ናፍቆ ነው ፍራንክ ያረ ወደ ዘማኔ ምን እንደሆንኩ ነው ለቀቀኝ ቤተሰብ ያው ተንኮል ናፍቆ ነው ፍራንክ እያደረኩ ለማርያም ያስጠላል ያርሙና ምን ተባብልን የመጣነው ምን አይነት ፍራንክ ነው ስንመጣ የመጣነው ማለት ነው ስለራሳችን አንዳንድ ነገር እናወራ ብለን እንጂ ፍራንክ አልነበረም የመጣሁበት ዋና ዓላማ ግን በመሀል ያው ታውቃላችሁ ለተንኮል ያለኝ ፍቅር ይቅርበኝ ማርያምን እየቀለድኩ ነው ማርያም አላስጨርስና እንደዚህ ጋር ሄዳለሁ ለማርያም ሄዳለሁ እሺ ፍራንክ እያደረኩ ነው እሺ ታረምና ካወርና ጀመር ማስበስቶ እሺ ከደበረሽ ይቀራል ደስ ካላለሽ ይቀራል እንጂ ማለት ነው ፕራንክ ያደረኩሽ ነው ፍቅር ምን ማለት ነው እሺ የለም ለተንኮል ላ አይደለም እዚህ ጋር እንጂ እንደብለን የመጣነው ብለህኝ ተማከክረን ከዛ ደግሞ ስለራሳችን እናወራ ብለህኝ የመጣው ካሜራ አይደነ እንትን ያርካው ያስተካከለ ያው እንግዲህ እሺ ይቅርታ ያው እኔ ተንኮሉ
በቃ ምን እንደማደርግ አላውቅም። እስኪ የሆነ ነገር ምከሩኝ ጋይስ። እንደ አንተ ማትክብሮ ላ ያልተገበርከው ነገር ሰው ሲያወራ አትናደድም ነው? ያው በርግጥ ያናድዳል፣ ግን ደግሞ እኔ ፕራንክ ነው። ምንድን ነው ይሄ? ታውቂያለሽ እኔ በቃ ለተንኮል ካለኝ ፍቅር የተነሳ እንጂ ጋይሳት ፕራንክ ላደርግ ፈልጌ ነው። ለማንኛውም ፋሚሊዎቻችን ናፍቃችሁናል። ከዚህ በኋላ በቁም ነገር አዘል ቪዲዮ ነው የምንመጣላችሁ። የምር ያው ቤተሰብን ጭምር ነው አሁን ያናደድኩት። እኔ ማለት ከዚህ በኋላ ካንተ ጋር እዚህ ተስምቻ አልመጣም። ይብቀረብኝስ? እሺ ከዚህ በኋላ ፕራንክ አላደርግሽም። ፕራንክ አላደርግሽም። አይዲያ እና ጋይስ ከዚህ በኋላ እናንተን ጭምር ክሳችኋለሁ። ፕራንክ አላደርግም። እሺ ቤተሰቦች በቃ ሚስቴንም እያስከፋዋት ነው። በፊት ለራሱ ፕራንክ እያደረኳት ተናዳ ነበረ። ከዩቲዩብ የራቅ ነው ማለት ነው። እሺ ማለት ነው። 2 ቀን እኮ ኢንተርቪው እናደርገን ብለህ አንድ ቀንም ታስታውስ ከሆነ እንደስ ብለኸኝ ፕራንክ አደረከኝ። አይ በቃ ከዚህ በኋላ ኢንተርቪው ከሆነ በቁም ነገር እንመጣላችኋለን። አልፈልግም ሲጀመር እኔ እንደዚህ ማምቼ ካንተ ጋር መቀመጠው። እሺ ይቅርታ ፕራንክ እያደረኩ ነው። እንዴ ለምን አትረጅም? ላ አይደለም 2 ጊዜ እኮ ነው እንደዚህ የምታደርገው። ምንድነው? እሺ በቃ ከዚህ በኋላ ፕራንክ የሚባል ነገር አይደገምም። በቁም ነገር አዘል ቪዲዮ የምረኔ ማለት ነው። ተንኮል እየለጠው አብዛኛው ካንተ ፕራንክ የምታደርገው ምንድነው? እኔ በቃ ለተንኮል ነው የተፈጠርኩት። በቃ ተንኮል ደስ ይለኛል። ከምወደው ነገር አንዱ ተንኮል ነው። ለዛ ነው ጋይስ ቤተሰቦቼ እኔ ምን ላድርግ? በቃ የተንኮል ሱስ ነው። እስኪ ንገሪያቸው ከካሜራ ጀርባም ተንኮለኛ ነኝ አይደለም? እንኳን ተንኮለኛ ትመስላለህ። እህል ማይደፋ ሰው መስለው ደግ ታውቃላችሁ። ማይነገር ሰው ጫዋ። ያው መጀመሪያ ስታሞግሽኝ ስለነበረ ክረች እንዳያደርግብሽ። በነገራችን ላይ ሰው ሲናደድ ሌላ ጥሩ ሲሆን ሌላ ማውራት የለበትም። ላ ማይተገበርኩት ነገር እሺ በቃ ይቅርታ። አልፈልግም ሲጀመር ዘጋው ካሜራው። እሺ ጋይስ እና ለማንኛውም የዛሬው ቆይታችን ይሄን ይመስል ነበር። ይመቻችሁ። እሺ ቻው ያቸው ለማንኛውም